ስለዚህ ዶክተር እንዳለው እኛ ይሄ ነገር እውነት ነው ወይ ነው እያልን ያለን። እውነት ከሆነ አንደኛ ሰው እየሞተ ነው፣ ሁለተኛ የቤተ ክርስቲያኒቱም ስም አደጋ ውስጥ ገብቷል ማለት ነው። ጥያቄ ውስጥ ይወድቃል ማለት ነው። አስማተኞች ቤታቸው ውስጥ ከጳጳሳት ጀምሮ የተገኙት ዝም ጭጭ ነው ያሉት፣ ቀብረውት ነው የቀሩት። የብፁዕ አቡነ እንድርያስ ድምፅ አይደለም ብሎ አንድ ኦርቶዶክሳዊ ወጥቶ የተከራከረ ወጥቶ ሐሰት ነው ብሎ ያለ የለም። ከዲህ በኩሉ ጀምሮ ሁላቸው ጸጥ ረጭ ነው ያሉት፣ ዝም። የብፁዕ አቡነ እንድርያስ የሊቃውንት ጉባኤ ሰብሳቢ የሆኑት ማለት ነው ዝም ነው ያሉት። ዝም እንዳላየ አይተው እንዳላየ ሰምተው እንዳልሰማ ሆነው ነው ያለፉት። መጥቶ ፕሮቴስታንት እያለ ይጩ እንጂ የቤቱን ጉዳይ በመጀመሪያ አያጠራም። ኦኬ ያኛውን የበጉ ቀበራ ዝም እንደተባለ ይሄኛው ደግሞ ያው ስሙት ቪዲዮውን ማለት ነበር። በተወሰነ ክፍል አባታችን ከዚህ ይትባረክ የተናገሩት ሀሳብ ሲሰጥ የተናገሩት ነገር ነበር። ተስሚልኝ ኢዮስያስ ነበሩ ገብረስላሴም ያው ነበር ወንድማችን ማለት ነው። እና እኔም ማውቀው አንድ ገዳም አለ ሰው የታረደ መስዋዕት የሚቀርብበት አልናገር ያለንገራ መናገር አልፈልግም እንጂ ብሎ ሲናገሩ በጣም የሸከከኝ በጣም ነው ያመመኝ። ይህን ገዳም ማወቅ ፈልጋለሁ። እናንተስ እንዴት አስችሏችሁ ነው ዝም ያላችሁ? ይሄ ስንቱን ሰው ሊያሰናክል ይችላል። ትክክለኛ እስከሆነ ለምንድነው ማይነገረው ቤታችንን እንድናሰራ? ይህንን ማወቅ ፈልጋለሁ። እናንተ ዝም ያላችሁበት እሳቸውስ በእርግጥ ኦርቶዶክሳዊ ናቸው ወይ? አልገባኝም። ገብርሽ ምናልባት የገባ ነገር ካለ የለው አስር ካስወርዶ ነበር የሆነ ሰዓት ላይ ና ገብረስላሴ ይቅርታ ገብረስላሴ እኔ ነበርኩኝ። ቅድም አባታችን ቀሲስ እንደዛ ብለው ነበረ በመሀል። ሌላው ነገር ያው እኛ እነሱንም እንደዚህ ክፍተት ያለባቸው ሰዎችን ለማስተማር ስለሆነ የመጣ ነው። ከስሜት በጸዳ መልኩ ቀስ አድርገን ያለውን ነገር እንትን ቢባል ጥሩ ነው። እኔ ሰምቻለሁ ነበርኩኝ። ቅድም አባታችን እንደዛ ብለዋል። ሰው አንድ ገዳም አለ ሰው መስዋዕት ይደረጋል ብለው ሲሉ ሰምቻለሁ። አንተም ነበር ገብረስላሴ ሰውየው ከሱ ሲናገሩ ሰምቻቸዋለሁ። ያሉበትን አግባብ ስላያወቁ ነው ሊሆን ይችላል። ሁሉ ገዳም እኩል አይባልም። ሁሉ እኩል አይባልም። ሁሉም ነገር ንጹህ አይባልም። እና ለምሳሌ የምናውቀው ሌላ በጣም መጥፎ ስራ የተሰራበት ገዳም አለ። ታዲያ ያንን መጥፎ ቦታ ተናግሬ ሌላውን እንዲጠላ ላለማድረግ በሚል ዝም እላለሁ። አግባብ ስለማናውቀው ይመስለኛል የልጁ ጥያቄ በሰዓቱ ለምንድን ነው ያላስቆማቻችሁና ለምን ማብራሪያ ያልጠየቃችሁ ነው ይመስለኛል የልጁ ጥያቄ። ጭሆነ እንዴት እንዳለፋችሁት ነው የማላውቅም እና የተናዷል ልጁ። የተናደደበት ምክንያት ባቸሆነ ያስደነግጣል። እንደዚህ አይነት ነገር ሁሉም ሰው በኩል ሊቀበሉ አይችልም እና ሜቢ እኔ በኔጌቲቭ መንገድ አልተረዳሁትም የልጁ ጥያቄ እና ገስት ላይ የነበራችሁ ሰዎች አባታችን ከምን አግባብ እንደዚህ ያዙ። ምክንያቱም አንዳንዴ ቀጥታም ላይሆን ይችላል ነገሩ፣ እኛም በተረዳነው መንገድም ላይሆን ይችላል። በዛ መንገድ ከሆነም ደግሞ ይህ በጣም እጹም ሊወገዝ የሚገባ ነገር ነው እና ለምን አልጠየቃችሁ ነው ይመስለኛል ጥያቄውና ትንሽ ነርቨስ ሆኗል፣ ተናዷል። ለዛ ነው ያልተግባባችሁት። እንደዛ ነው ይመስለኝ። ለተለያዩ ሰዎች ላለ ይገኛል። ከዚህ ውስጥ እንግዲህ ለአባታችን ለቢኒያም ሽታዬ ልኮለት ቢኒያም ደግሞ ለእኔ ልኮልኝ የተላክለትን ነገር እናጣራ። ግን እኛ አንተ ነህ የላከው ሶላ እዚህ ጋር አንተ ነህ ለቢኒያም ሽታዬ ለቢኒያም ሽታዬ አንተ ነህ የላክለት? መጀመሪያ ለተለያዩ ሰዎች ይልካል እኮ አለ ኬኩ። አንተ ነህ ማለት ነው ለተለያዩ ሰዎች የላከው? ለቅድም ያሳየው ዘማሪያም ቤት የነበረውን ኮፒ መጀመሪያ ይህንን ማስረጃ ይዤ ወዲያውኑ ሌሊቱ
መጀመሪያ ለናትናኤል የሚባል ላኩት። ከዛ ነገም ተብሎ ሲቀጣጠሩ ስለሰማው መጀመሪያ የመሰለኝ እንደዚህ በቃ ከቅዱስ ቤተክርስቲያን የወጡ ካህናት ነበር የመሰለኝ እና አስታግሷቸው ብዬ ከዛ ለዘማርያም ላኩ። በዘማርያም ያው ለሊት ስለሆነ አላየሁም ጨነቀኝና መጨረሻ ላይ ለቢናም ሽታይ ላኩለት። ቢናም ሽታይ ለማን ላከ? ያው ራሳቸው እየመሰከሩ ለብዙ ሰዎች እየላኩኝ እንደነበር በዛ ቁጥጥስ ማለት ነው። እሱ ነው እዚህ ጋር እንጨርሰው። ዘማርያም እሺ ቪዲዮውን እንጨርሰው። ኦኬ የሚሉት ምናልባት ስማቸውን ዘንግቻለሁ። ሌላ እሱ አቀነባብሮ የሚልከው ሌላ እጅግ በጣም ተንኮለኛና መሰሪ ልጅ ነው። ሶላ ተዋህዶ እውነቴን ነው የምላችሁ። እኔ በህይወት ዘመኔ በጣም ብዙ ተንኮለኛ ሰዎችን አይቻለሁ። በጣም ብዙ ወንጀለኞችን አይቻለሁ። በህይወት ዘመኔ መንግስት ቤት 10 ዓመት ሳገለግል በአቃቤ ሕግነት በጣም ብዙ ወንጀለኞችና ነፍሰ በላዎችን አይቻለሁ። የሶላ ተዋህዶ ያክል ግን ገጥሞኛል እና እንትን ስላሉ የከበደኛ እኔ ልንገሮትና የሆነ ገዳም አለ ሰው እየታረደ መስዋዕት ይቀርብበታል፣ ገዳሙን ግን አልነግራችሁም ሲሉ ደንግጬ ነው። እና ይህ እንኳን ያድርጉልኝ ሰዎችን በሀሰተኛ እኔን ስለከሰሱ አሁኑኑ ቪዲዮውን ላወርደው ነው። በቅንነት እንዲያዩል አወርደዋለሁ። ማርያም አሁን እንደባበስ አሁን ይህንን ባለፈ ነገር ስለስጋር እያለነ እያለ እሱም የዚህ የተለየ ርስ አይደለም። አሁን ላይ ሰው እየታረደ መስዋዕት ይቀርባል ስል ትክክለ ችግር ገዳሙ ላይ እዚህ ያሉ ሰዎች እንኳን በገዳሙ ታቅፈው የሚኖሩ ሰዎች እንኳን እንደዚህ አይነት እውቅና የላቸውም። ግለሰቦች የሚጠቀሙት ጥቅም እንጂ እንደ ጣና እንደ ገዳም የሚሰራ ስርዓት አይደለም። እዛ ላይ ገዳም ላይ እንትን አለ፣ የገዳሙ ሊቀረድ አለ፣ ሊቃነ አለ፣ የሰገበዝ አለ፣ ሌሎችም በተዋረድ የገዳሙ አገልጋዮች አሉ። እነዚህ ውስጥ እንኳን ራሱ የሚታወቅ ነገር አይደለም። ግለሰባዊ የሆነ ጉዳይ ግለሰቡ የሚተገብረው ተግባር ነው። ሌሎች ከገዳሙ ጋር የተገናኘ አንዳች ነገር የለም። ስለዚህ በወቅቱ እንደዚህ የሚደረግበት ቦታ አለ ስል የገዳሙን ክብር ለማውረድ የገዳሙ ላይ እንደዚህ ሳይሰራ ግለሰቦች ገዳሙ ስለሆነው ግን የሚሰሩ ስራ ለራሳቸው ተንኮል ለራሳቸው ውልፍ አሰራር የሚፈጽሙት ስራት እንጂ ከገዳሙ ጋር የተገናኘ ጉዳይ አይደለም። ግን ቦታው ላይ ሰዎች ገብተው ይህን ስራ ይሰራሉ። ወይ እዚህ ጋር ሶላ የምንጠይቅህ በመጀመሪያ ሲነግሯችሁ ገዳም ውስጥ ነው ብለው ያሏቸው የነበረው። ከዚህም የተነሳን አንተ የደነገጥከው አሁን ደግሞ ገዳም ውስጥ ግለሰቦች ናቸው እንጂ የሚያደርጉት ገዳሙ እውቅና አይሰጥም እንደዚህ አይነት ነገር ደግሞ ብለው አሉ አይደል? እንደዛ ነው የሚሉት። መጀመሪያ ያሉት ደግሜዋለሁ እኮ የሆነ ገዳም አለ ሰው እየታረደ መስዋዕት ይቀርብበታል። ስሙ የገዳሙ ስም ግን አልነግራችሁም። እቺ ነች የመጀመሪያው የሰማኋት እና በጣም የዘገነነችኝ። ብዙ ሰው አንድም ሰው አልተቃወምም፣ ዝም ብለው አልፏቸው እና እኔ ስራ ነበርኩኝ እንደዚህ አያስችለኝም። ብዙ ጊዜ እንደዚህ ቻሌንጅ አደርጋለሁ። የሆነ ጊዜም ነገስ ምናምን ሲናገሩ እንደዚህ ገብቼ ነው ቤተክርስቲያን ያወገዘችው መጽሐፍ ለምን ታሞካሻላችሁ ብዬ እንትን አደርጋለሁ፣ ሪፍሌክት አደርጋለሁ እና ስራ ስለነበርኩ ያኔ መግባት ስላልቻልኩ እሳቸው ላገኛቸው አልቻልኩም። ሄደው ነበር ግን ገብቼ ማስረጃ ያዝኩ። ያቺ ቪዲዮ ላኩት። ከዛ እንደዛ ብሎ አቀነባበረ ምናምን ብሎ ስም ሲያጠቡ እሺ ልጁ እስኪ ይላክ ቪዲዮውን ያልተቀነባበረውን እሱም ይላክና ይሄና የሱ ይተያይ። ምንም የጨመርኩበት ነገር የለም። ራሱ ገብረስላሴ ያመነ ያ ነውቲ የሚባል ልጅ ያመነ ነው። በኮሜንትም እኔም ሰምቻለሁ የምትልህት ነበረች፣ ብዙዎች ሰምተዋል። ከዛ በማግስቱ ነው እዛ ቤት ውሸታም እየተባልኩ ያለው እነ ገብረስላሴ ባሉበት በገዛ ቤታቸው እንደዛ ነው ያሉት እሳቸው። ስለዚህ አሁን ደግሞ እዚህ ጋር መጣው ደግሞ በግለሰቡ እዛ ገዳም ውስጥ ሆኖ ነው በግለሰብ ደረጃ ነው ይሄ ነገር የሚደረገው አሉ። ዘንዶ ጨመሩበት፣ ለዘንዶ እንደዚህ ጨመሩበት። እንደዛ የሚያደርጉ ደግሞ ግለሰቦች ነው። ሲጀመሩ ካህናት አላልኩም። ካህናት ቢሆኑ ሲጀመር ለምን ኦርቶዶክስ ሆናለሁ እኔ? እንደ የቅድስት እኮ ዶግማዋን ቀኖናን ጠንቅቄ ስለማቅ እኮ ነው ከቅድስት ቤተክርስቲያን አናዊ ስራ እንደሆነ ስለማቅ እኮ ነው እየተቃወምኩት ያለው እንጂ ሲጀመር እኮ ትቼ በወጣ ግን እኔ በኦርቶዶክስነት ያልደራደርም። ይህ ግን ሰይጣናዊ ስራ አዎ እንዳሉ ግን በደንብ ስለማምንበት ደግሞ እየታገልኩበት ስለሆነ በማስረጃ ራሱ የሰውን ደም ነው አይደል ለዘንዶ ያጠጡታሉ ላይ ነው ያሉት። ለዘንዶ መስዋዕት እንግዲህ መስማት ይቻላል እያሉት ያለ ቃል በቃል እሱ ነው።
እዛ ደግሞ ሊቃውንት አሉ ቁጭ ብለው እዛ ያያቸው ከሆነ መጋቢ ብሉይ ወሐዲስ ይላል። ሌሎችም ስማቸው እንትን የሐዲሱም ይታወቃል። እሷ ደግሞ እህታችን ትታወቃለች። ሰምታል እንዳው ስትጠይቀኝ ለምንድን ነው እንደዚህ ለቤተ ክርስቲያን ምናምን ብላ ስትል አሁን ኤርሚ በአንተ ቤት የሆነ ወንጀል ሲፈጸም አንተን አይነካም እንዴ? ቤት አይደል በደምብ ቅዱስ ቤተክርስቲያን እስከሆነ ሲከበር እዛ አባት የተጫወቱ ነው የሚገቡ ገዳም ውስጥ ከአባከሌ የሚባሉ እንኳን ሊሆኑ ይችላሉ። እንግዲህ ተኩላዎች ሊሆኑ ይችላሉ እዛ ገብተው እንጂ ፀጉረ ለወጥ ሰው ሊያደርግ አይችልም። እንደገኝ ተሄዶ ሊደረስባቸው የሚችል ጓደኛቸው የዚህ ካን ጓደኛቸው ሄዶ እኮ በአካል ያገኛቸው አካላት ናቸው እኮ የሚታወቁ እና ገዳሙ ደግሞ ነክሪያ ያቁም ማለት እነዚህ እኚህ ካህን ቀሲስ የተባረከውን እሳቸው እኮ ቢጠየቁ ይሄን ነገር ሰምቶ ልክ አሁን እንዳንተ ነገሩ ከንክኖት ሄዶ በገዳም ውስጥ እንዲህ አይነት ነገር ይደረጋል አይደረግም እኮ ብሎ ሄዶ እዛው ቦታው ድረስ ቦታውን እሳቸው አልተናገሩም እንጂ እዛ እኮ ደርሶ ይሄንን በሚያደርግ ግለሰብ እጅ ገብቶ ጥፍሩን ሁሉ ነቅሎት እኮ ነው የተመለሰው ነው ብሎ ያሉት። ስለዚህ ያ ጥፍሩ የተነቀለው ሰው ጭምር በህይወት ሊኖር ይችላል። ቀሲስ የተባረከ እሳቸውም አሉ እሱም ሊኖር ይችል ይሆናል። እንግዲህ ብዙ ሰው የሚያውቀው ነው ሲጀምር ሊቃውንቶች ዝም ያሉት እኮ የታወቀ ጉዳይ ስለሆነ እኔ እንደዛ ነው ጀጅ ያደረኩት። ገባ ሊቃውንቱ እዛ ቁጭ ብለው ሲደነግጡ መደንገጥ ሲገባቸው ዝም አሉት። ምን ይባላል እንደዚህ ነገር? እኔ እንኳን አንድ ተራም ካላስቸገርኩት እኛን ቪዲዮ ልጨርስና የዘማርያምን ኦዲዮ አንድ ያሰማል። ይሄን ሲጨርስ አንተ እስከዛ አዘጋጅልኝ። ያ ካላደረገው እስካሁን ያ ኦኬ ስለዚህ አሁን ከገዳም ጋር ከግለሰብ ጋር ጉዳይ ከግለሰብ ጋር ነው የተያያዘው። ከግለሰብ ጋር ስለሆነ አሁን ቦታው የት ነው? ቅድም ምናምን ያቺ ዘማሪ ማርሜና ምትባል ሪካርድ አድርጉ በማርያም በማርያም ቦታውን ንገር ምናምን ስትል ነበረች። ቦታው ላይ ሳይሆን ሰዎች ላይ ስራ መስራት፣ ሰዎችን የማዳን ስራ ተከታዮቻቸው የሰዎች ተከታይ የሚሆኑበት ምን አልከኝ? ቴክስት የገባል ድሊት ሳያደርገው ቶሎ አሰማ ምናምን እየተባልኩ ነውና እሺ አሰማ አንዴ ወይሱ አሰማ ሪካርዱን ባሳያችሁ ደስ ይለኝ ነበር ከፈለጋችሁ በደንብ እንዳው ኦኬ ይሄው ጥልቁ ላይ ላድርግ ቀኑን ራሱ መጥቶና ብታዩት ይሻላል ብዬ ነው። በደንብ አቀራረብ አድርጌ በሚታይ መልኩ መቼ እንደሆነ ይሁን ጉዳይ ራሱ የተፈጸመ October 25, 2024 የላክለት ለዘማሪያ ያኔ በቃ ያኔ ሌሊት ነው የላኩለት። ያኔ ነው የጉዳይ የሆነው። ስምንት ወር ነው ሆነ። ከፈታው አንድ ድምፁ የዘማሪያም የኦክቶበሯን ያያችሁ ከዛ አድርገው ድምፁ ይሄ ነው። ሰላም አመሰግናለሁ። እንዴት ነህ? ሶላ ተዋህዶና አዎ ሰምቼዋለሁ። በጣም አስነዋሪ ነው። አንደኛ ገብረ ስላሴ ምን ሆኖ ነው በዚህ ልክ እንደዚህ የቤተክርስቲያን ነገር ያልሆነ ነገር ሲጠይቅ፣ አንደኛ የፈለገ ካህን ይሁኑ እንደዚህ አይነት ነገር ሲኖር፣ አንደኛ እንደዚህ አይነት ነገር ቤተክርስቲያን ውስጥ አለ ወይ? ካለ ቤተክርስቲያን እንዴት ዝም አለች? ሁለተኛ ሚዲያ ላይ የሚነገር ነገር ነው ወይ? ምን ማለት እንደዚህ ብሎ ማውራት? ካህኑ ራሱ ማንነት ማን ልበል? የት ደብር ነው ያለሁት? ቤተክርስቲያን እንደዚህ እንደምታ ተጨባጭ መረጃ ይላል ካሉት በውስጥ ላኩልን፣ ማጣራት እንችላለን። ጠቅላይ ቤተ ክህነት ሰዎች አሉ፣ ከሊቃነ ጳጳሳት የምናውቃቸው አሉ፣ መጠየቅ እንኳን እንችላለን። የት ገዳም በዚህ ልክ እንደዚህ ካለ
ይሄ እኮ ነውረኛ ተግባር ነው። ካለ ማለት እሳቸው ያውቁት ካለ በተጨባጭ ካለ ምን ችግር አለው? እና ሲጀምር ለሚደሚና አሁን ይሄ ምንድነው? ገዳም እንድንጠላ ነው? እውነተኛ ካህንስ እንደዚህ ብሎ ያወራል ወይ? እና በዚህ ልክ እኔ መስቀጡን አልፈለግኩትም፣ አላወቋቸውም። እነ ገብረ ስላሴ እና ብዙ ጊዜ ላይ ይገባል። ገብቼ የማላውቅም እሱ ቤት ከልጁ ጋር ማለት ተዋወቅ ምን አክቹዋሊ ቤቱን ገብቼ የማላውቅም፣ ግን በዚህ ርዕስ ደጋሚ የሚገቡ ከሆነ ግን ገብቼ እንትን እለዋለሁ። እንደዚህ አይነት በጣም የሚያስጠላ ነውረኛ ተግባር ነው ያለው። በጣም ነው የሚያሳዝነው። ስንት መማር የሚገባን ትምህርት ሃይማኖት እያለ ስንት ነገር ሃይማኖት እያለ እሳቸው ውስጥ ገብተው እንደዚህ ለኩስ መውጣት ምንም ማለት ነው? ቤትን መቆጣጠር እኮ የባለቤቱ ነው። ሰላም መመሪያው አመሰግናለሁ። ድምፁ ሲትባርክ ይላል እስከነ እንትን ማን መሆናቸውን ቆይ አንዴ ቆይ እሺ ማኪ ኦኬ ዳኒ ያለ እንደ ወንድምነት ዳኒ ያለህ ኦኬ ዳንዬ ስለሌለ እሱን ላወርደውና ማኪ የተባለው ሰው ማን ነው? መረጃ ላይ ብሎ የሚል የታለ ማኪ ማን ነህ? እስኪ ላክ። ማኪ ኤርሚዬ ይቅርታ እያረክልኝ አንዴ ብቻ ላውራና ልውረድ። እሺ ከየት ቤተ እምነት ነው ወንድማችን? ክርስቲያን ነኝ ኤርሚዬ። በጣም ከየት ቤተ እምነት ነው? ከየት ቤተ እምነት ነው? ፕሮቴስታንት ነኝ። አይመለከተም። አንተ በቃ ቴንኪው እታች ወረደ። አይመለከተም። እሺ የት አለ ማኪ? ማኪን አስገባው የምትሉ ማኪ ብሎክ ተደርጓል ብላችሁ አላችሁ። ገና ቅድም ነው ማኪ የምትሉት። ማኪ ማን ነው ወይ ማናት? እሺ ስለዚህ ሳታዩ አትጻፉ ማለት ነው። ኦኬ ሳታዩ አትጻፉ፣ ሳይልክ አትናገሩ። ኦኬ እሺ የሚሰራ ስርዓት አይደለም። እዛ ላይ ገዳም ላይ እንትን አለ፣ የገዳሙ ሊቀረድ አለ፣ ሊቃነ አለ፣ ቄሰገበዝ አለ፣ ሌሎችም በተዋረድ የገዳሙ አገልጋዮች አሉ። እነዚህ ውስጥ ራሱ የሚታወቅ ነገር አይደለም። ግለሰባዊ የሆነ ጉዳይ ግለሰቡ የሚተገብረው ተግባር ነው እንጂ ከገዳሙ ጋር የተገናኘ አንዳች ነገር የለም። ስለዚህ በወቅቱ እንደዚህ የሚደረግበት ቦታ አለ ስል የገዳሙን ክብር ለማውረድ የገዳሙ ላይ እንደዚህ ሳይሰራ ግለሰቦች ገዳሙ ሳይሆነው ግን የሚሰሩት ስራ ለራሳቸው ተንኮል ለራሳቸው ውልፍ አሰራር የሚፈጽሙት ስርዓት እንጂ ከገዳሙ ጋር የተገናኘ ጉዳይ አይደለም። ግን ቦታው ላይ ሰዎች ገብተው ይህን ስራ ይሰራሉ። ገዳሙ ይህ ስራ ቦታ ናቸው። ገዳሙ ላይ ነው ገዳሙ ነው ብላችሁ ዘሮ ብላችሁ ጎጃም ነው ብላችሁ ወንደር ነው ብላችሁ ሸዋ ነው ብላችሁ ትግራይ ነው ብላችሁ ምን ልታደርጉ ስለዋል? እዛ ገዳም ሲሄዱ የዚህ ገዳም ላይ ዘንዶ ለዘንዶ ሰው ይገበራል አሉ። ዘንዶ የሰው ደም ይጠጣል አሉ። የስራ ቦታው ብላችሁ ልታዩ ብሎ ወይ ሰው ልታደርጉ ነው? አንድ ሰው ልንገራችሁ፣ አንድ ሰው እንደዚህ ይደረጋል ተባለና እንዲሁ ዝም ብሎ መረጃ ለምን ሊያጠራ ሄደ። ምን አውቀው ሰው ሊያጠራ ሲሄድ ሰውየው ደረሰበት። ይዞ ጫካ ገብቶ ጥፍር ብሎ ሌላከው። ስለዚህ አሁን ከገዳም ጋር ከግለሰብ ጋር ጉዳይ ከግለሰብ ጋር ነው የተያያዘው ጉዳይ ከግለሰብ ጋር ስለሆነ አሁን ቦታው የት ነው? ቅድም ምናምን ያች ዘማሪ ማርሜራ ምትባለ ሪካርድ አድርጉ በማርያም ቦታውን ነገር ምናምን ስትል ነበረች። ቦታው ላይ ሳይሆን ሰዎች ላይ ስራ መስራት፣ ሰዎችን የማዳን ስራ ተከታዮቻቸው የሰዎች ተከታይ የሚሄዱበት መንገድ ስህተት ከሆነ ከዛ ይታረሙና እውነተኛ ህገ ቤተክርስቲያንን ስርዓተ ቤተክርስቲያንን ጠብቀን እንጓዝ። እኛም እንጠቀም፣ ክርስቲያኖች እንጠቀም። በምን እንጠቀም? ስርዓትን በመጠበቅ ስርዓትን በመጣስ ተጠቂዎች አንሆን እና እነዚያ ቢሆን የተሻለ ቢሆነ እያስፈራሩ ነው ምናምን ምንም እያስፈራራቸው አይደለም። በምን ያስፈራራቸው? ከፈራችሁ የራሳችሁ መስራት የራሳችሁ እግዚአብሔርን ፍሩ፣ ሰውን አትፍሩ። ምን ሰሩት
ለዛ ሰው ይሄድ የሚያደርገው ሰው እንደዚህ ሊሆን ይችላል። ገዳሙ ግን እውነተኛ ገዳም ጥንታዊ የሆነ ገዳም ሊሆን ይችላል። ጥንት የነበሩ አባቶች እውነተኞች አባቶች ሊሆኑ ይችላሉ። አሁን ላይ የገባው ሰው ግን ዘንባባች ሊሆን ይችላል። ከመቶች ግን እንደዚህ አሁን እንደዚህ የሚያደርግ ሰው ክርስቲያን ነው ብለን ግን ስለማናስብ ማለት ነው። ስለዚህ አሁን ቦታውን የምናገሩ ለእናንተ የሚጠቅማቸው ይመስለኝ። እኔም ማወቂ ራሱ ጥሩ ስሜት አይሰማኝ እንኳን ለእናንተ ልታውቁትና ያለው ነገር ይሄ ነው ወንድሜ። እግዚአብሔር አክብርልኝ አባታችን። ገዳሙ ማወቅ ለምንድን ነው የሚያስፈልግ ብለው ቢሉ እኛ እንግዲህ ስደተኞች ነን። እግዚአብሔር ቢያለ ጊዜ አገር ቤት ስንገባ ገዳሙ ቦታም ስንሄድ እኛም ሰዎች ነን። ሰው የሚታረድበት ከሆነ እኛም ለመጠንቀቅ ቤተሰቦቻችንም እንዳይሄዱ ለማስጠንቀቅም ይጠቅማል። ግን በጣም የሚያሳዝን እዚህ ጋር ስሆን አነጋገር ትንሽ ማለት ሜክሴንስ እንዲያሆን ብዬ ነው። አልገባኝም። ይሄ ከቤተ ክርስቲያን ጋር ማያቃልሸት ምንድን ነው የሚያገናኘው? እንድታስረዳ ይፈልጌ ነው። እኔም በቀንነት ነው እየጠየቁ ያለ። ያው እንግዲህ ያን የሰማበት አንግል ቃል በቃል ነበር። የሆነ ገዳም አለ፣ ሰው እየታረደ መስዋዕት ይቀርብበታል። የገዳሙ ስም ግን አልነግራችሁም ነች። እጅ አሁን ኤክስፕላይን ሞር ዴፊኒሽን እየተሰጠ ያለ አሁን ነው ገባች ሰዎች እና ዞሮ ዞሮ ግን እነዛ ሰዎች በገዳሙ ውስጥ ገብቶ ከሆነ እንደዛ የሚያደርጉ እንግዲህ ቅዱሳን ገዳሞቻችን ክብር ይነካል ብዬ አምናለሁ። አሁንም ቢሆን ማለት ነው። ኦኬ እሺ፣ ይሄንን እንግዲህ እኔ ስሰማው ወንድማችን ሶላ እንደዘገነነውና እንዳስቆጣው ጥያቄ እንደሆነበትና ነገሩ እንዲጣራ ወደ ተለያዩ ኦርቶዶክሳውያን ወንድሞቹ እንደላከ ከላከው ውስጥም የአንደኛውን የዘማርያም ዘለቀን ቮይስ ሪከርድንም እዚሁ ጭምር አሰምቶናል። እኔ እንደዚህ አይነት ወንጀል የተደረገው እውነት ነው ወይ? እውነት ካልሆነ ቄስን ያህል ነገር ወጥተው እንዴት አደባባይ ላይ ይናገራሉ? ገብረስላሴ ቢሆን የቤተ ክርስቲያን ሰው እንደሆነ ነው የማውቀው። ከንግግሩ የቤተ ክህነት የተማረ ሰው ነው እና እንዴት እንደዚህ አይነት ነገር ይናገራሉ? መረጃ ከሌላቸው ካህኑ እንዴት እንደዚህ አይነት ነገር ይናገራሉ? ከተናገሩ መረጃ አለ ማለት ነው። ቦታውን አልጠቁምም እንጂ እንዲህ አይነት ድርጊት ይደረጋል ብለዋል። ከዚህ የተነሳ ነው ሶላም ጥያቄ ፈጥሮበት ይህንን ነገር ፐብሊክ ያደረገው ማለት ነው። አስቀድሞ በውስጥ ለ8 ወር ያህል ይዞታል። ከዛውን ግን ፐብሊክ አደረገው። ኦኬ፣ የኛ ጥያቄ ይሄ ነገር እውነት ነው ወይ? እውነት ከሆነ እንደ ሰው ይመለከተናል፣ እንደ ሀገር ይመለከተናል። ኢቭን ለቤተ ክርስቲያኒቱ እንኳን እንደ ኦርቶዶክስ እንኳን ለቤተ ክርስቲያኒቱ ይሄ መክበሪያ ሳይሆን መዋረጃዋ ነው የሚሆነው። ነገርን አዳፍኖ ማስቀረት ሳይሆን እንደ ሌሎቹ ሰምቶ እንዳልሰማ አይቶ እንዳላየ ማለፍ ሳይሆን ነገሩ ተደርጎ እንደሆነ መመርመር፣ ቤተክርስቲያኒቱ እንደ ቤተክርስቲያን በመጀመሪያ መመርመር፣ ካልሆንም ደግሞ በህግ አካላት ይዛ መመርመር አለባት። ሰው ነው እየተገደለ ለዘንዶ ደሙ ይሰጣል እየተባለ ከዚህ በፊት አሁን ቤተ ገብርኤል የሚባል ሰው ቤት አይ ቲንክ ብርኬ የታች ያለ ይመስለኛል። እሱ ቪዲዮ ወንድምነት አለ ብርኬ እታች ያለ ይመስሎኛል። ወንድምነት ቤተ ገብርኤል ነው የሚባለው ያ ማነው አቡነ እንድሪያስ ገዳም ውስጥ ለዘንዶ ወተትና እርጎ ይቀልባሉ ብሎ ያለውን ቪዲዮ እሱን ቪዲዮ ላክልኝ። ቪዲዮአቸው ማለት ነው በስርዓት ሰሜን ሸዋ ነው አይደለ? አቡነ እንድሪያስ ገዳም ቤተ ገብርኤል የሚባለው አጽም አውጥተው ከሱቲ ውስጥ አቅልለው ሲሰጡት የሰውየውን ራስ ቅል ጭንቅላቱን የሳመበት ቪዲዮ ቀጥታ ላይቭ ላይ ነው ያደረገው። ወንድምነት አለህ ብርኬ ካለ አለው በለኝና በቴሌግራም ላይ ላክልኝ እሱም ቪዲዮ፣ ወይ ደግሞ አቢ ያለህ እሱ ቪዲዮ ቤተ ገብርኤል ነው የሚባለው ልጁ ቤተ ገብርኤል የሚባለው ፔጅ ላይ ነው የቀረበው። ላይቭ ላይ አቅርቦት ሪከርድ ተደርጓል። እኔ ራሴ ደጋግሜ ያስቀር ምንድነው ቪዲዮን አሳይቻለሁ። አቢ ፈልገው አቤል እና ሰሜን ሸዋ ነው አቡነ እንድሪያስ ገዳም ላይ አባቶች ለዘንዶ ወተትና እርጎ ያጠጡታል። እሱንስ አላየኸውም ወይ? አይ እኔ አላየሁም። ምን ያየሁትኝ የበቁ አባቶች አጽማቸውን ቡራኬ እንድስም ከሳጥን ውስጥ አውጥተው ሲሰጡኝ ነው ብሎ ሳጥን ውስጥ ቆይ እሱን አንዴ ጠብቁኝ። እስከዛ አንድ ሰው ሲናገር ወንድምነት ጋር ብሩኬ ጋር ልደውልለት ቪዲዮውን እዚህ ውስጥ ላሳይ ስለምችል ማለት ነው።
ኤርሚ ከታች እኮ አለ። ቆይ ኢንቫይት ላድርገው። እሺ ካለ ካልተኛ ለምንድን ነው ታዲያ ብሩኬ አለ ወይ ብዬ ስለው ምንም መልስ አይሰጠኝም። አይ ተኝቶ ሊሆን ይችላል። ቆይ አንዴ እኔ ኢንቫይት አደርገዋለሁ። እሺ እኔ ኢንቫይት አድርጌዋለሁ። ኦኬ ቪዲዮ ካለ ብቻ ቪዲዮ ላክልኝ። የግድ መግባትም አይጠበቅበትም። ይሄኛው ደግሞ አሁን ሰሜን ሸዋ ላይ አቡነ እንድርያስ ገዳም እዛ ነው የተባለው ወተትና አርጎ ዘንዶ ይቀለባል ብለው የራሳቸው የኦርቶዶክሳውያን ልጆች ናቸው ገዳሙ ድረስ ሄደው የተነገራቸው በአባቶች ያዩትን እና የተመለከቱትን የተናገሩት ማለት ነው። አሁን ደግሞ እኛው ቄስ ደግሞ ሶላ ተዋህዶን የጠየቃቸው የሶላ ተዋህዶን ዋሸ ብሎ ኬኩ ለማድበስበስ የፈለገው ካህኑ ሲናገሩ ሰው እየታረደ ደሙን ዘንዶ ይጠጣዋል ብሎ የሚለውን ነገር ደግሞ አመጡ ማለት ነው። እና ይሄ ነገር መፈተሽ አለበት፣ መጠየቅ አለበት፣ መጣራት አለበት። እውነት ነው ወይ ንገሩን። የኛ ጥያቄ ማለት ነው። ምንም አስተያየት አንሰጥም እኛ በዚህ ጉዳይ ላይ። ንገሩን፣ እውነት ነው ወይ እንዲህ ይደረጋል ወይ? እንዲህ ይደረጋል ወይ? እንዲህ ይሰራል ወይ? ጥያቄያችን ነው። ብሩኬ ጋር ደውለት። እስከዛ አውሩ አንዳችሁ። እሺ ዶክተር እያለ አለሁኝ። ያው መርሲ ሀሳብ ካለ ቀጥላል። ለአንተ ቅድሚያ ኖ እኔ በዚህ ጉዳይ ላይ የምሰጠው ነገር ጀስት ይህንን ነገር ሰምተው እኔ ባለፈውም በጳጳሱ ላይ ማነው አቡነ እንድርያስ ነው የሚባሉት አይደል? እና ኤርሚዬ ጋር ነው በሳቸውም ላይ ያልኩት ምንድን ነው እንደዚህ አይነት ሜጀር አሊጌሽን ሲመጣ ቤተክርስቲያኒቱ ይህንን አጣርታ ማለት በቃ ምንድን ነው የተባለው የተደረገው ነገር ዶክተር የተደረገ ኦዲዮ አለ፣ የእሳቸው ድምፅ ነው። ይሄ ነገር ተደርጓል ወይ? ከተደረገስ ምን አይነት እርምጃ ነው ማለት ምንድን ነው? ለቤተ ክርስቲያኒቱ ትልቅ ስሟን የሚያጎድፍ ነገር ስለሆነ ይህን ነገር አጣርቶ ፒአር ኢሚዲየትሊ መወሰድ ያለበት ነገር ነው። አሁንም እዚህ ጋር እየተባለ ያለው ነገር ለእነሱ የቤት ስራ ነው። እኛ ቤት ውስጥ እንደዚህ አይነት ነገር ተደረገ ቢባል መጀመሪያ የምንጮኸው እኛ ነን። የእኛ ልጆች ናቸው የሚጮሁት። ቤተክርስቲያንም ደግሞ ቤተክርስቲያናትም የሆነ ካውንስሉ እንደዚህ አይነት ነገር እርምጃ እንዲወስድ ነው የሚጠየቀው። ለምን እንደዚህ አይነት ነገር ሲደረግ በቤተ ክርስቲያኒቱ ውስጥ ሲደረግ የእሷን ስም የሚያጎድፍ ነገር ስለሆነ እና ማንም ሰው አሁን እንደዚህ አደረገች ኢትዮጵያ ኦርቶዶክስ ቤተክርስቲያን ብሎ ያለ አይደለም፣ ግን በስሟ አሊጌሽን ሲያነሱ ክስ ሲያነሱ ቶሎ ብለው ራሳቸውን ማንጸን አለባቸውና እኛ ኮሜንታሪ ምንም አይነት ኮሜንታሪ ውስጥ መስጠት አያስፈልግም። ነገሩን ለህዝብ አሳይቶ እንደዚህ አይነት በጣም የሚያሰቅቅ ነገር እየተሰማ ነው ያለው። ስለዚህ ይሄ ከህግም አንጻር ከቤተ ክርስቲያኒቷ ስርዓትና ስምም አንጻር ምንድን ነው የሚለውን ጥያቄ አቅርቦ ለእነሱ መተው ነው ብዬ ነው የማስበው። ጥሩ ነው እንደዚህ መደረግ ኤክስፖዝ አድርጎ ምንም ኮሜንተሪ ያለመስጠት። የሰውየውን ክህነት አንጠይቅም፣ የሰዎቹ ሞቲቭ አንጠይቅም። ግን ዚስ ኢዝ ኢን ደ ፐብሊክ አሬና በህዝብ ፊት ነው ያለው እና መልሱት ነው በቃ ጥያቄው። እሱን ለማለት ነው። ብዙ ኮሜንተሪ መስጠት አያስፈልግም ለእኔ። ጨርሻለሁ። እሺ ዶክዬ ኤርሚ አለ? አዎ አይ በቃ ዶክተር ያለው ወሳኝ። እኛ እውነት ነው ወይ ነው ይጣራ፣ ይጠየቅ። ቤተክርስቲያኒቱም በቤተክርስቲያን ደረጃ የህግ አካላትም በህግ ደረጃ፣ ምክንያቱም ወንጀል ስለሆነ ሰው ነው ተገደለ ተብሎ እየተወራ ያለው። ያወሩት ሰው የሚናቁ ሰው አይደሉ፣ ካህን ናቸው። የተወራው በኦርቶዶክሳውያን ወገኖች ፔጅ ላይ ነው።
እዛ ያሉ መጋቢ ብሉይ የተባሉትም ራሱ ሰምተዋል። ሌሎችም ሁሉ ጭምር ሰምተዋል። የራሳቸው ምዕመናን ባሉበት ነው። የራሳቸው ልጆች ናቸው ለእውነት የቆሙ አሁን እንደ ሶላ ተዋህዶ አይነቶቹ ያወጡት ማለት ነው። በውስጥ መስመር ልተላከላቸው ተልኮላቸዋል። የመለሱ መልሰዋል። በኦዲዮ ቅድም የሰማነው አይነት ሌሎቹ ደግሞ አልመለሱም፣ ዝም ጭጭ ነው ብለው ያሉት። ስለዚህ እኛ ይሄ የሰዋዊ ጉዳይ ስለሆነ ይመለከተናል። ምንድነው የሚመለከተን? ነገሩ እውነት ነው ወይ ብሎ የሚለውን ወይስ ሐሰት ነው ወይ ብሎ የሚለውን ነገር አጣርተው እንዲደርሱበትና ለህዝብ እንዲያሳውቁ ማለት ነው። ከየት አምጥተው ነው እኚህ ካህን የሚያወሩት? መቼም ቄሱን ጴንጤ ናቸው ብለው ካላሉ በስተቀር ቪዲዮአቸው አለ ምን አለ እና ይሄ ነገር እኛ ብዙ